አዘውትረን የምንመገበው ቢሆንም በእርግዝናሽ 9 ወር ሙሉ ብትመገቢ ምን አይነት አስደናቂ ለውጥ በራስሽና በልጅሽ ላይ እንደሚመጣ አስበሽ ታውቂያለሽ? አንዳንዶች ሙዝ ውፍረት ይጨምራል ይላሉ፣ ሌሎች ደግሞ ያለ ሙዝ እርግዝና አይታሰብም ይላሉ። እውነቱ ምንድን ነው? ዛሬ የእርግዝና መረጃ በዲጂታል ሚድዋይፍ ኢትዮጵያ ቻናል በ2024 እና 25 ዘመናዊ የሳይንስ ጥናቶች መሰረት ባደረገ መልኩ በእርግዝና ጊዜ ሙዝ ስለመመገብ ያሉትን 5 እጅግ ወሳኝ ጥቅሞችና አስፈላጊ ጥንቃቄዎችን እናያለን። ይህን ቪዲዮ እስከ መጨረሻው ከተመለከሽ የእርግዝናሽ ጉዞ ቀላልና ጤናማ ይሆናል። የመጀመሪያውና እጅግ አስደማሚ ጥቅሙ ሙዝ የማቅለሽለሽ ስሜትን መቆጣጠር ኃይሉ ነው። ለጠዋት ማቅለሽለሽ ተፈጥሯዊ መድኃኒት። በመጀመሪያዎቹ 3 ወራት ማቅለሽለሽ ወይንም ሞርኒንግ ሲክነስ የምንለው ብዙ እናቶችን ያሰቃያል። በቅርብ ጊዜ በ2024 መጀመሪያ ላይ በኢንዶኔዥያ ሆስፒታል በተደረገ አንድ ከፊልም የሙከራ ጥናት ሙዝ መመገብ በጣም ከባድ የሆነ የማቅለሽለሽና የማስታወክ ስሜትን ሃይፐርኢሜሲስ ግራቪድረም ያለባቸውን ነፍሰ ጡር እናቶች ቅሬታ ለመቀነስ አዎንታዊና ከፍተኛ ውጤት እንዳለው ተረጋግጧል። ሙዝ በውስጡ ባለው ቫይታሚን ቢ6 እና ፍላቮኖይድ አማካይነት በእርግዝና ጊዜ የሚከሰተውን ከባድ ማቅለሽለሽ ለመቀነስ ተፈጥሯዊና ተደራሽ የመፍትሄ መንገድ ሊሆን እንደሚችል በጥናት ተረጋግጧል። ሐኪሞችሽም ቢሆኑ ቫይታሚን ቢ6 የያዙ ተጨማሪ ሰፕሊመንቶችን ወይ ምግቦችን ያዛሉ። ስለዚህ ጠዋት ካልጋሽ ሳትነሽ አንድ ሙዝ መብላት ቀኑን ሙሉ በኃይል እንድትጀምሪ ይረዳሻል። ሌላኛው የሙዝ አስገራሚ ጥቅሙ ለጽንስ የአንጎል እድገት ወሳኝና የደም ማነስን መከላከሉ ነው። ሙዝ ለልጅሽ ብሩህ አእምሮ ወሳኝ ነው። ሙዝ ለልጅሽ ጤናማ እድገት ወሳኝ የሆኑ 2 ነገሮችን በብዛት ይዟል። የመጀመሪያው ፎሌት የምንለው ንጥረ ነገር ሲሆን ሌላኛው ቫይታሚን ቢ6 የምንለው ንጥረ ነገር ነው። ፎሌት በቅድመ እርግዝና እና በመጀመሪያዎቹ ሳምንታት የጽንስ የአከርካሪ ገመድ ወይንም ኒውራል ቲዩብ ጉድለት እንደ ስፓይናል ቢፊዳ ወይንም አኒሴፋሊ የምንላቸው ችግሮች እንዳይፈጠሩ ወሳኝ ነው። ቫይታሚን ቢ6 ደግሞ ለጽንሱ ማዕከላዊ የነርቭ ስርዓትና ለቀይ የደም ሴሎች ምርት ትልቅ ድርሻ አለው። በተጨማሪም ሙዝ ከፍተኛ የአይረን ንጥረ ነገር ይዘት ስላለው ከቫይታሚን ቢ6 ጋር በመሆን በእርግዝና ወቅት የተለመደ የሆነውን የደም ማነስ ወይም አኒሚያን ለመከላከል ይረዳል። በሴፕቴምበር 2025 የታተመው ጥናት እንደሚያመለክት ባናና ጁስ እና ተምር ጭማቂ ዴትስ ጁስ ጥምረት ነፍሰ ጡር ሴቶች በ3ኛ የእርግዝና ወር መጨረሻ ላይ ሲጠቀሙ አንደኛ የእናትየውን ክብደት በከፍተኛ ደረጃ ጨምሯል። ሁለተኛ ደግሞ የጽንሱን ግምታዊ ክብደት ኤስቲሜትድ ፌታል ዌት የምንለውን በከፍተኛ ደረጃ እንዲጨምር አድርጓል። ይህ የሙዝና የተምር ጥምረት የእናትና የጽንስን የተመጣጠነ ምግብ እጥረት ለመከላከልና የእድገት መገደብን ስታንቲንግ የምንለውን ችግር ለመቀነስ ጠቃሚ አመጋገብ ስልት ሊሆን እንደሚችል በጥናት ታይቷል። ሶስተኛውና እጅግ አስደማሚ የሆነው ጥቅሙ የብዙ እናቶችን ሕይወት እየቀጠፈ ያለውን በእርግዝና ጊዜ የሚመጣን የደም ግፊትን ወይም ፕሪክላምሺያ ኢክላምሺያ የምንላቸውን ችግሮች ቀድሞ ለመከላከል የሚጫወተው ከፍተኛ ሚና ነው። ከ2024 እስከ 2025 ባሉ ጊዜያት በተደረጉ ጥናቶች በደም ውስጥ ያለ የፖታሲየም መጠን ከፍ ያለ መሆን የደም ግፊት መጨመርን ወይም ፕሪክላምሺያ ተጋላጭነትን ከሚቀንሱ ነገሮች አንዱ ሊሆን እንደሚችል ተጠቁሙ። በተለይም ፕሪክላምሺያ ያለባቸው ሴቶች ላይ ያለው አማካኝ የፖታሲየም መጠን ከጤናማ ነፍሰ ጡር ሴቶች ያነሰ እንደሆነ ታይቷል። ሙዝ ደግሞ ከፍተኛ ፖታሲየም ስላለው ሙዝ የበዛበት አመጋገብ የደም ግፊትን መቆጣጠርና ቅድመ ክላምሲያ የመከሰት ዕድልን መቀነስ በሚቻልበት ሁኔታ ላይ አዲስ ትኩረትን ይሰጣል። ሙዝ የደም ግፊትሽ አስተማማኝ ጥበቃ ነው። እርግዝና መጨረሻ ላይ የደም መጠን መጨመርና የደም ግፊት መጨመር ችግር ሊሆን ይችላል። ሙዝ በፖታሲየም የበለጸገ በመሆኑ በሰውነት ውስጥ ያለውን የሶዲየም መጠን በማመጣጠን የደም ግፊትን ለመቆጣጠር ይረዳል። ፖታሲየም የጡንቻ መኮማተርን ስለሚከላከል የእግር ቁርጥማትን ወይም ሌግ ክራምፕስን ይቀንሳል። እንዲሁም ከመጠን በላይ ፈሳሽ ከሰውነት እንዲወጣ በማድረግ የእግር እብጠት ወይ ኤዴማን የምንለውን እንዲቀንስ ያግዛል። በእርግዝና ጊዜሽ በተደጋጋሚ የምትመገቢው ሙዝ 4ኛ ደረጃ የሚጠቅምሽ የሆድ ድርቀትና የልብ ቃጠሎ መፍትሄ መሆኑ ነው። የሆርሞን ለውጥ በእርግዝና ጊዜ ምግብ መፈጨትን እንዲዘገይ ያደርጋል። ሙዝ ደግሞ በዚህ ሰዓት ለምግብ መፈጨት ጤንነትሽ ወሳኝ ነው። ይሁንና ይህ የምግብ አለመፈጨት እንዲዘገይ መሆን
የሆድ ድርቀትን ያስከትላል። ሙዝ ደግሞ ከፍተኛ የሆነ ፋይበር ስላለው የአንጀት እንቅስቃሴን መደበኛ በማድረግ የሆድ ድርቀትን ይከላከላል። ከዚህም በላይ ሙዝ እንደ ተፈጥሯዊ ጸረ አሲድ ወይም አንታሲድ ስለሚያገለግል የሆድ አሲድ ወደ ጉሮሮ እንዳይመለስ በመከላከል የልብ ቃጠሎ ሀርት በርን ስሜትን ይቀንሳል። በአምስተኛ ደረጃ የምነግርሽ ግን የሙዝን ጥቅም ሳይሆን ሙዝን ስትጠቀሚ ማድረግ ስላለብሽ ከፍተኛ ጥንቃቄ ነው። ሙዝ ብዙ ጥቅሞች ቢኖረውም የእርግዝና የስኳር በሽታ ወይም ጀስቴሽናል ዲያቤቲክስ ያለባቸው ሴቶች መጠንቀቅ ይጠበቅባቸዋል። ሙዝ የተፈጥሮ ስኳር ወይ ካርቦሃይድሬቶችን በውስጡ ስላለው የደም ስኳር መጠንን ሊጨምር ይችላል። ስለዚህ በቀን ከ1 እና ከ2 ሙዝ በላይ ከመብላት በፊት ከጤና ባለሙያሽ ጋር መማከር ወሳኝ ነው። ሙዝ በፕሮቲን የበለጸገ ምግብ እንደ እርጎ ወይም ለውዝ ጋር አብሮ መመገብ የደም ስኳር መጠንን ለማረጋጋት ይረዳል። አሁን ሙዝ በእርግዝና ጊዜ ምን ያህል አስፈላጊ እንደሆነና መች ጥንቃቄ ማድረግ እንደሚገባሽ ተገንዘበሽ። የዚህ ቪዲዮ መረጃ ለአንቺ ጠቃሚ ከሆነ ላይክ አድርጉ። ለሌሎች እናቶች እንዲማሩ ሼር ማድረጉን እንዳዘነኝ። የእርግዝና መረጃ ዲጂታል ሚድዋይፍ ኢትዮጵያን ቤተሰብ ለመቀላቀል ደግሞ ሰብስክራይብ በማድረግ የእርግዝና ጤናን የተመለከቱ አዳዲስ ጥናቶችንና ትክክለኛ መረጃዎችን ማግኘት ትችያለሽ። መልካም የእርግዝና ጊዜ።